አላዛር ደግሞ ትንሱን ለመግዳት የምታደርገውን ሂደት በታቆም ይሻላል። አሁን በቃ እንቅጭ ቅንጭ ነው የምናወራው ማለት ነው። ከዚህ በኋላ ምንም መለመን ብሎ ነገር የለም። በቃ አንተ አሁን እየሄድክ ያለው ትንሱን ለመግዳት ነው። ትንሱ እየነገርኩሽ ነው። አምነሹ በኋላ ቅስምሽ ይሰበራል። አንተ የፌክ መንገድን አቁም። በቃ ሰላም ውድና የተከበራችሁ የያፌት እናቱ ልጅ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትናንትና እንግዲህ ብዙ ነገሮች ተፈጥረዋል። ከትናንት ወዲያም እንደዛችሁ እዛ ወንድሜ ጋርም ብዙ ነገር ተፈጥሯል። እዚህ ቤትም ብዙ ነገር ተፈጥሯል። ዛሬ ስለነሱ የምናወራ ይሆናል። ትናንትና እዚህ ቤት ውስጥ ከተፈጠረው ሲጀምር እኔና ወንድሜ ብዙ ተከራክረን ነበር። በስተመጨረሻ አሳምኘዋለሁ። ግን ደግሞ እሱ እያለ ያለው ጥሩ ነገር አይመስለኝም ለቤተሰቡም ማለት ነው። ግን በስተመጨረሻ በማመኑ ጥሩ ነው ብዬ አስባለሁ። ከዛ ወደ አዲስ አበባ ወደ ተፈጠረው ነገር ስገባ ደግሞ እነ ትንሱ የሆነ ፕሮግራም አዘጋጅተው ምናምን የልጃችን ጾታ ታውቋል ብሎ አላዛር እሷን ጠርቷት ምናምን ልብስ ገዝቶላት ልኮላት አስለብሷት ምናምን እሷን በቃ እንትን እያለ ለመማረክ እየሞከረ ነበር። እኔ ግን እንደሚመስለኝ ከሆነ እሱ የውሸት እሷን ለማታለል ወደሱ ለማምጣት የሚያደርገው ጥረት ነው ብዬ ነው ማስበው። አይታችሁታል ብዙ ሰዎች እሱን ቪዲዮ። እንግዲህ እሷን ለማታለል ብሎ ብዙ ነገር እየሞከረ ነው እና ትንሱ እባክሽን ተጠንቀቂ ነው የምልሽ። ምክንያቱም እሱ አንቺን ለመማረክ ነው የሁሉ ነገር እያደረገ ያለው እንጂ ወዶሽ አይመስለኝም። አሁን ትናንትና ወንድም ያለው ነገር እውነት እየሆነብኝ ነው እኔ ራሴ ማለት ነው። እና በቃ የሳክስ አውቆ አንቺን ለመቅረብ አንቺን ወደሱ ለማምጣት የሚያደርገው ጥረት ነው እና ተመለሺ ከቤተሰቦችሽ ጋር ሊያነጣጥልሽ ሊሞክር ነው እሱ ራሱ። አሁን ከኛ ጋር ተጣልቷል ምን ብሏል፣ ግን አንቺንም ደግሞ ከራስሽ ቤተሰቦች ጋር ለማጣላት እየሞከረ ነው የሚመስለኝና ተጠንቀቂ። በተረፈ ደግሞ ማሚ ብዙ አላየዋትም የትናንትናው ቪዲዮ ላይ፣ ምክንያቱም ልካው ነው መሰለኝ እሷ እንደዚህ አድርግና እሷን አታላት ወደ ራስ አቅርባት ብለው ነው መሰለኝ። እሱ ለብቻው ሄዶ ልብስ ገዝቶላት ደግሞ 3 አይነት ልብስ። ይሄን አሁን ለአንድ ሰው 3 አይነት ልብስ ገዝቶ መላክ ማለት በቃ የሆነ ለመማረክ እንደሆነ በግልጽ የሚያሳይ ነገር ነውና እባክሽ ትንሱ ተጠንቀቂው ነው የምልሽ። እኔ ለካ ትናንትና ለሱ ሲከራከርለት ነበር፣ ግን ወንድም ያለው እውነቱን ነው። ለጥቅም ነው የቀረበሽ። በቃ እስከዛ እኔ ትናንትና ለሱ ተከራክሬለት ነበር፣ ግን አይመስለኝም በቃ ምክንያቱም እሱ ለጥቅም ነው የሚቀርብሽ ሳስበው። ከእኔና ቪዲዮን ከቀረጽን በኋላ እኔና ወንድሜ ቁጭ ብለን እያወራንበት ነበር እና በቃ አምኜበታለሁ። እሱ ለጥቅም እንደሚቀርብሽ አምኛለሁ። ደግሞም ነው ማመን ብቻ ሳይሆን ነው። አሚ ደግሞ ጥሩ ነገር እያደረግሽ አይመስለኝም። ምክንያቱም አንቺ ነሽ መሰለኝ እየላክሽ ያለሽው። እኔ ባለፈው ተናግሬያለሁ። ይሄ አሁንም እንደዚህም መቀመራችሁን ካላቆማችሁ ቤተሰቡ ወደ ጥሩ ነገር አይሄድም። ተው አትቀምሩ። አንድ ቤተሰብ ላይ ቀመር ምንም አይሰራላችሁ። ምክንያቱም ቤተሰቡን ይለያያል። እናንተ ሁለታችሁ ተማክራችሁ የምታደርጉት ነገር ቤተሰቡን ወደ መለያየት ነው እንጂ አንድ ላይ ወደ ማድረግ መሄድ አይመስለኝም። አሁን አንቺ ወደ አንተ ወሰዳት በቃ ማርካትና አንተ በቃ የራስ ብቻ አርጋት ከቤተሰቦቿ ጥላት ብለሹ ልከሹ ሊሆን ይችላል ነው አይደለም፣ ግን ሊሆን ይችላል። እሱም ግን ያንቺን ትዕዛዝ ነው እንጂ የሚሰማው ውስጡን አያዳምጥም። ምክንያቱም ተደፍኗል። ውስጡ ሴጣኑ በቃ ደፍኖታል። እየተደረገባችሁ የመተት እንትን ጭንቅላታችሁንም ሁሉ ነገራችሁን የደፈነው አንቺ አትላኪው። አንተም ደግሞ ልብህ ሚልህን ነው እንጂ ሰው ሚልህን አትስማ። ትንሱ ደግሞ ተጠንቀቂ እባክሽን። እና ትንሱ ተጠንቀቂ። እርግዝናሽን በስትክክል ጨርሰሽ ወልደሽ እኛ ማየት እንፈልጋለን። ከክፉ ሁሉ ተጠንቀቀሽ። አሁን እኔ ክፉ ሁሉ ስል ሁላችንም ክፉ ነን ማለት አይደለም፣ ግን እናዛርም ክፉ ሆኖ አይደለም። ግን ደግሞ ሰው የሚልክባቸው ሴጣናዊ አሰራር፣ መተት፣ ድግምት ምናምን በቃ
እነሱ ክፉ እንዲሆኑ የሚያደርጋቸው ማለት ነው። እና ተጠንቀቂ። እኔ አንቺን ነው የምደግፍሽ ሁሌም ታውቂያለሽ፣ እንደምንወድሽም ታውቂያለሽ። ተጠንቅቀሽ ወልደሽ በሰላም እንድናገኝሽ ያብቃን። በተጨማሪ ደግሞ እንደምታስታውሱት ከሆነ በግድ እንግዲህ ማሚ ናት ያገናኘቻቸው አንድ ላይ እንዲሆን ያደረገችው። ግን አሁን ደግሞ እንዲለያዩ ፈለገች። ለምን ወደሚለው ስንመጣ ደግሞ መተቱ ድግምቱ የሚደረግባቸው ተለያዩ እንዲለያዩ ይፈልጋል። ምክንያቱም ፍቅር እንግዲህ ሰይጣን ፍቅር ይወዳል ቢል የሚያምን ሰው አለ ብዬ አላስብም። ማሚሌም የተደረገው እሱ ነው። በቃ ሰይጣኑ የእነሱን ፍቅር አይፈልግም። ምክንያቱም እንዲጣሉ በየቀኑ ጭቅጭቅ በየቀኑ ጥል እንዲፈጠር ነው እንጂ የሚፈልገው የእነሱን ፍቅር መዋደድ ቤተሰባዊ አንድነታቸውን አይፈልግም። አንድ ቤት ውስጥ እያሉ ደግሞ አንድ ላይ ሲወጡ ሲገቡ የሚያዩ ሰዎች ይቃጠላሉ። ሲቃጠሉ ደግሞ ሄደው የሚያሰራውን ፈጣሪ ነው የሚያውቀው። እና የተሰራባቸው ነገር ነው ማሚ አሁን እንዲለያዩ መፈልገው ማለት ነው። ተለያይተውም ለየብቻ እንዲኖሩ ነው መፈልገው። ግን ማሚ ጥሩ ሀሳብ ነው ብዬ እኔ አላስብም። አንቺም ደግሞ ተመለሺ ተናገር ያለው እኔ መጀመሪያም ሰይጣን ውስጥ ካልተመታ ድረስ ወደ ጥሩ ነገር እንደሚሄድ ተናገር ያለው በባለፈው ቪዲዮ ማለት ነው። እና ይሄ ሰይጣን ካልተመታ በስተቀር ወይም ደግሞ እነሱ ውስጣቸው የሚላቸውን መስማት ካላቆሙ በስተቀር የሚስተካከል ነገር አይደለም። ማሚ ደግሞ ተመለሺ ተመለሺ ተመለሺ። አሁንም እሱን ነው የምጠይቅሽ። ወይ ወደ ቤትሽ ስራሽን ትተሽ ተመለሺ፣ ወይም ደግሞ ከነሱ ህይወት ወጥተሽ የራስሽን ስራ ሰርተሽ ቶሎ ቶሎ ወደ ቤትሽ። በቃ ይሄን ብቻ ነው እኛም የምንፈልገው ማለት ነው። እና ደግሞ አንተ አላዛር ደግሞ ትንሱን ለመግዳት የምታደርገውን ሂደት ብታቆም ይሻላል። አሁን በቃ እንቅጭ ቅንጭ ነው የምናወራው ማለት ነው። ከዚህ በኋላ ምንም መለመን ብሎ ነገር የለም። በቃ አንተ አሁን እየሄድክ ያለው ትንሱን ለመጉዳት ነው። የትንሱን ልብ ለመስበር ነው። ይሄ ገብቶኛል እኔ መጀመሪያ። ስለዛ ከመንገድ ተመለስ። ትንሱ እየነገርኩሽ ነው። አምነሹ በኋላ ቅስምሽ ይሰበራል። አንተ የፌክ መንገድን አቁም። በቃ ባጭሩ ማለት ነው። ይሄ የፌክ ወድሻለሁ ምናምን የምትለውን አቁም። በቃ ምንም እንትን አያስፈልገውም እዚህ ጋር እሷን ለመማረክ ብለህ ይሄ ሁሉ ፕሮግራም ማዘጋጀት። ዛሬ ደስተኛ ብትሆን እሷ ነገ መሰበሩ አይቀርም። አንተ አሁን ያለው ነገር ለማድረግ እያሰብክ እንደሆነ እኔ ገብቶኛል። ዛሬ ጥሩ ብትሆንላት ነገ ጥሩ አትሆንላት እናውቃለን ሁላችንም። አንተም ታውቀዋለህ ደግሞ እያሰብከውም ነው እንደዛ ለማድረግ። ምክንያቱም እኔ አውቃለሁ ወንድም ነኝ። ወንድማማቾች የሚያስቡት ነገር በብዙ የተገናኘ ነው ይባላል። ግን እኔ አውቃለሁ አንተን። በቃ አሁን እያረክ ያለው ነገር ወደ ጥሩ ነገር አይወስዷችሁም። ተው ተመለስ። በቃ አንተ ራስ አንተ ጥሩ ቦታ እየሄደ ነው ብዬ ሳስብ እኔ አንተ ጭራሽ በቃ ወደ መጥፎ ነገር ሰይጣኑ ወደሚመራ ነገር እየገባ ነው። ጭራሽ አሁን ተስተካክለ ነበር፣ ይቅርታ እየጠየካት ነበር። ግን አሁን አንተ ራስህ በቃ ምን እየሆንክ እንደሆነ እኔ ግራን መተቱ ነው። እኔ አሁን በጣም ግራ እየተጋባሁ ነው ያለሁት። ቤተሰብ ምን እየሆነ እንደሆነ በጣም የሚያስጠላ ነገር እየተፈጠረ ነው ያለው። እና አላዛር ተው ተመለስ በቃ ከሁሉም ነገር። አሁን እየሄድክ ያለው እሷን ለመጉዳት። አንተ እኮ እሷን መጉዳት አትፈልግም፣ ግን ውስጥ ያለው የሰይጣናዊ አሰራር ነው እሷን እንድጎዳት የሚያደርገ እንጂ ትወዳታለህ። ግን ደግሞ ውስጥ ያለው ሰይጣን ከሷ ጋር እንድትሆን አይፈልግም። ምክንያቱም ተደግሞባቸዋል። ቤተሰብ እንዳትሆኑ ተደግሞባቸዋል። ፍቅር እንዳይኖራችሁ ተደግሞባቸዋል። ከቤተሰብ ጋር አንድ ላይ እንዳትሆኑ ተደግሞባቸዋል። ይሄ ሁሉ ነገር ግን የምታሳልፉት በምንድነው? ውስጣችሁን ባለመስማት በቃ። ምክንያቱም ሰይጣን ውስጥን ነው የሚያጠቃው። ውስጣችሁን አትስሙት። በቃ ለትንሽ ጊዜ በቃ አትስሙት። የሚላችሁን ነገር አታድርጉ። እና በቃ ተጠንቀቁ። ትንሱን ተጠንቀቂ። የዚህ ሰው ያመጣት እኔ አላማረኝም።
ዛሬ አንቺ ደስተኛ አድርጎ አውሎሻል፣ ልብስ ገዝቶልሻል፣ ደስተኛ ሆናችኋል። ነገር ግን የዛሬን ብቻ አትዩ። ቀጣይ ነገ ምናምን የሚመጣውን አስቢና ተጠንቀቂ። እስከ ዛሬ ድረስ እንደዚህ አድርጎኝ በአንድ ቀን ይስተካከላል ብለሽ ካመንሽ ይሄ ያንቺ ጥፋት ነው ማለት ነው። እስከ ዛሬ ድረስ ስንት ወር ሆኖታል እሱ አንቺ ላይ እንደዚህ መሆን ከጀመረ። ይሄ ሁሉ ስህተቱን በአንድ ቀን አርሞ ይመለሳል ብለሽ ካሰብሽ ምንም ማድረግ አልችልም። ምክንያቱም እሱ ይሄ ሁሉ ወራት ቆይቶ በአንድ ቀን ከተስተካከለ እኔ ምንም ማውራው ነገር የለም። ምክንያቱም ሰው በአንድ ቀን አይስተካከልም። ቀስ በቀስ እያለ ነው እንጂ ሰው የሚስተካከለው በአንድ ቀን ይስተካከላል ብዬ እኔ መገመት አልችልም። አንቺም ደግሞ እንደማገምቸው አውቃለሁ። ያንቺም ደግሞ ልብሽ ተደፍኖ ይሁን አላቅም እንዴት እንዳልታየሽ ይሄ ሁሉ ቀን አሰቃይቶሽ በአንድ ቀን እንደገና ከሱ ጋር ስትሆኚ ምን ሆነሽ እንደሆነ አልገባኝም። ያንቺ ፍቅር ሊሆን ይችላል፣ አዎ። እሱ ግን ፍቅር አይደለም። በቃ የሆነ ነገር ካንቺ ፈልጓል። ሰይጣኑ ካንቺ የሆነ ነገር ፈልጓል፣ ወይ አላዛር ካንቺ የሆነ ነገር ፈልጓል። ማሚም እንደዛው። እና ትንሱ ምንድነው የምታደርጊው? ተጠንቀቀሽ። በቃ አሁን አንቺ አምነሽዋል። በቃ 100% ነው ያመንሽው። ግን አትመኙ። ምክንያቱም ይሄ ሁሉ ወራት አሰቃይቶሻል። በአንድ ቀን ደግሞ ማመናችም እሱን ማለት ነው። ሰው ተጠንቀቂ። ተው ምንም አይጠቅማ። እኔ በቃ ይሄ ቤተሰብ ወደ ጥሩ ነገር እየሄደ አይመስለኝም። በቃ ውስጤ የሆነ ነገር ተበጥብጦ መጨረሻ ላይ በቃ ሊያልቅለት ነው የቤተሰብ። ምክንያቱም እነሱ ሰይጣን ወደሚላቸው እየሄዱ ነው። ለምንድን ነው የምትሄዱት? እኔና ወንድሜም ትናንትና እዚህ ተጣልተን ነበር። እሱ ባያምንና ባይቶ ኖሮ በቃ ተጣልተን አልቆልን ነበር እዚህ ለብቻችን። በእናንተ ምክንያት ነው፣ በእናንተ ጦስ ምክንያት እዚህኛም ተጋለን ነበር ማለት ነው። ምን እያደረጋችሁ ነው? ሰይጣን ወደሚላችሁ እንዴት ትሄዳላችሁ? ማይደረግ ነገር አታድርጉ። በቃ አንድ ሰው ሰይጣን ወደሚለው ቦታ እንዴት ይሄዳል? አላዛር ምን እየሆንክ ነው አንተ? ምርጥ ሰው ነበርክ፣ ምርጥ ወንድም፣ ለቤተሰቡ የሚያስብ ለቤተሰቡ ከራሱ በላይ የሚያስብ ወንድም ነበርክ፣ አንተ ሰው ነበርክ። አሁን ግን እኔ ሌላ ሰው እየሆናችሁብኝ ነው። እኔ በጣም ግራ እየተጋባ ነው። ምን ሆናችኋል? ተመለሱ በቃ ወደ የራሳችሁ። ሰይጣን ነው በቃ ሰይጣን ነው ስንል ደግሞ እናንተ ሰይጣን ነው ብላችሁ ደምድማችሁ አትቀመጡ። በቃ ጭንቅላታችሁን አስሩትና ተታረቁ፣ ተመለሱ። ማይሆን ነገር እያደረጋችሁ ነው። ትንሱ ደግሞ በቃ አንቺ አትመኙ። ምክንያቱም ይሁሉ ወራት አሰቃይቶሽ በአንድ ቀን ካመንሹ ያንቺ ህይወትም ተመሰቃቀለ ማለት ነው። ልብሽ ይሰበራል። በአንድ ቀን ውስጥ ነው ልብሽ የሚሰበረው። ታይ አረ በስመ አብ ምን አይነት ነገር ነው? እና ትንሱ በቃ በሰላም ተገላገይ ልጅሽን። እኛም መተን ለመጠየቅ ያብቃን። ልጅሽን ወልደሽ አቅፈሽ በሰላም ህይወትሽን ትኖሪያለሽ ብዬ አስባለሁ። ወይ ታርቃችሁ ወይ ተለያይታችሁ። ምክንያቱም አዝማሚያው በቃ ምንም እያማረኝ አይደለም። እና ማሚም ተመለሽ፣ ተይ በቃ የእነሱ ህይወት ላይ አትግቢ። አንቺ ስትገቢ ይበጠበጣል፣ አንቺ ስትወጪ ይታረቃሉ። ይሄ ምን እንደሚያሳየው አንቺ ነሽ ማለት ነው። እነሱ ጋር እየሄድሽ ህይወታቸው የሚበጠበጠው በአንቺ ምክንያት ነው ማለት ነው። በቃ ተመለሱ፣ ሁላችሁም ታረቁ። ቤተሰቡ ልክ እንደ ድሮ ደስተኛ ይሁን። ከትንሽ ወራቶች በፊት ቤተሰቡ እየሳቀ እና አላዛር እዚህ እየመጡ እኛ ወደዛ እየሄድን ፈታ ብለን ተዝናንተን ነበር የምናሳልፈው። አሁን ግን ያ ሁሉ ነገር ቀረ። በምግብ ምክንያት በአንድ ሰይጣን። ሰይጣንን አትስሙ ትላችኋለሁ። እና ቤተሰብ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳችሁ። ይመቻችሁ።